ያ ዛሬ እነዚህ ልጆች የሚሳሳቱት ልጆች ማቃናት ነው ያለባችሁ። ያ በማሰር አይደለም። በእውነት ቅጡ ሰው በእውነት ፍትህ የለም ፍትህ የለም። ጃኒ እኔ በገባኝ ልክ ልንገራችሁ አይደለም። አንዳንዴ ማስተዋል የሚባል ቲክቶከሯ ጃኒ ወይም ስመኝ ገብሩ ታሰረች። የማውቀው ነገር የለም። ጆን ዳንኤልን ልጠይቅ ስትሄድ ተያዘ። በብዙዎቹ ዘንድ መቆጣትን የፈጠረው ጃኒ እስር ቤት መግባት ምክንያቱ እናም የነ ጆን ዳንኤል እስር ቤት መቆየት እልባት ባለመሰጠቱ ታሳሪዎቹ ክስ መስርተዋል። ሁሉንም መረጃ ከተንቀሳቃሽ ምስል ጋር ይዘንላችሁ ቀርበናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ የተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ። በጣም ጸደይ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው። እንባ አለ። ያ ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባችሁ። ያ በማሰር አይደለም፣ በመምከር በማሰቃየት አይደለም፣ በመምከር ያ ብታቀው ህጉን ብታቀው ኦኬ። ይሄ ነገር ስላላወቀች እኮ ነው፣ ግን መማሪያ ልትሆን አትችልም። በእውነት ቅጡ ሰውን በእውነት ፍትህ የለም ስንል ከአብይ ጋር ልታያይዘኝ ትፈልጋለህ? እታች ያለው ጋር ነው ፍትህ የሌለው። ስልጣንህን የምትጠቀምበት ገባ ተው ማትሉበት ነውር ነው ማትሉ ቁጭ ብለም የምትሳደሙ ከእናንተ ጋር የምትሰራው ምናም አትያዝም። ሮማን አትያዝም። መንግስትን አዳነች አቤቤን እንዲህ ስታርገበግብሽ ሮማንን አልያዝሻትም። አብይን እንዲህ ስታርገበግብ አልያዝ። እናንተ ትፈራላችሁ። የራሳችሁን ዜጋ አታከብሩ። የኢንግላንድ ፓስፖርት ትፈራለ፣ የአሜሪካን ፓስፖርት ትፈራለ። ጃኒ የኢትዮጵያ ፓስፖርት ነው ያላት። አትፈራትም። ልጅ ናት። አትፈራትም። ይሄ ነው ንቀታችሁ። የራስን ዜጋ አታከብርም ስል አታከብርም። ንቀታሞች ናችሁ። ሳቅ አንተ ሳቅ ቦርኮ አንተን እኔ አይደለሁኝም። መሬት ሽጠ ነው የምትኖረው፣ ሰርታ አይደለም። የትኛውን ፈጥረህ ነው? ምን ፈጥረህ ምን ሰርተህ ነው? ድንጋይ ተሸክመ ነው? ድንጋዩን የሚሸከመው ምስኪኑ ነው። አንተ ኮትና ሱሪ ልበስና እዚህ ጋር ቁጭ ብለህ የሀገርን ሀብት ሽጥና ለቤተሰቦች መኪና ግዛ። ከዛ የበለጠ ምንም ነገር አታረግም። ጭንቅላት አይደለም እያረክላችሁ ያለው። ሁላችሁም ሌቦች ናችሁ። ሀገር አይደለም እያስተዳደራችሁት ያላችሁት። አንዳንድ ግለሰቦች እንዲህ የተሰማቸውን ገልጸዋል። አድርጋለች የተባለው ድርጊት የፖሊስ ምንጮች ለረሃ ቲዩብ እንደገለጹት ከሆነም የጃኒ ከሳሽ የድሬዳዋ ከተማ አስተዳደር ነው። የጃኒ ከሳሽ የድሬዳዋ ከተማ አስተዳደር ነው። ከቀናት በፊት በቲክቶክ ፕላትፎርም ላይ የድሬዳዋ ነዋሪዎችን አስነጓሪ ንግግር በመናገሯ ምክንያት የተለያየ ውግዘት ሲቀርብባት የነበረችው ቲክቶከሯ ጃኒ ትላንት ሐሙስ ግንቦት 28 ቀን 2017 ዓ.ም በቦሌ ክፍለ ከተማ ፖሊስ ቁጥጥር ስር ልትውል እንደቻለች አውቀናል። ቲክቶከሯም የድሬዳዋን ሕዝብ በጅምላ ያልተገባ ነገር መናገሯን አስመልክቶ
የይቅርታ ቪዲዮ ሰርታ የነበረ ቢሆንም ይቅርታዋ ግን ተቀባይነት ሊያገኝ አልቻለም። በርካታ የድሬዳዋ ተወላጆችን አስከፍቷል። የቲክቶከሯ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትዕዛዝ እንደያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግሮ ስለነበር በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ልትውል እንደቻለች የፖሊስ ምንጮቻችን ነግረውናል። በቀጣይ ቲክቶከሯ ወደ ድሬዳዋ እንደምታመራና ክሷን በዛ ላይ ሊታይ እንደሚችል የፖሊስ ምንጮች ይነግሩናል። አሁን በጣም ደስተኛ ናችሁ አይደለም? ደስ አላችሁ አይደለ? ታሰረች። ከይቅርታ በላይ ምን አለ? እስቲ አንድ ሰው ይቅርታ ጥፋት አጥፎ ይቅርታ ካለ ከይቅርታ በላይ ምን አለ? ልባችሁ የሰይጣን ማደሪያ እንደሆነ ማወቅ አለባችሁ። ይቅርታ የማያደርግ ልብ የሰይጣን ማደሪያ ነው ያለው ኢየሱስ ክርስቶስ ነው እንጂ እኔ አይደለም። እናንተ ግን ምንም ከናንተ ጥሩ ነገር ያስተማራችሁ ነገር ምንም የለም። እንኳን ደስ አላችሁ። ልጅነቷ አያሳሳ ከሆነ በድሬዳዋ ኬስ ከሆነ የያዛችኋት ምንም እርግጠኛ አይደለሁም። የማውቀው ነገር የለም። ጆን ዳንኤልን ልትጠይቅ ስትሄድ ተያዘ። ጃኒ እኔ በገባኝ ልክ ልንገራችሁ አይደለም። አንዳንዴ ማስተዋል የሚባል ነገር እኮ ማረክ ማስተዋል እኮ አለብን ጋይስ። አንዳንዴ ይኸውላችሁ ሚዲያ ላይ ስትመጡ ልጅነት ያለበት እድሜ ላይ ስትሆኑ አንዳንዴ ንግግራችሁ ማስተዋል ያቀታችኋል። ገብቷችኋል? ጃኒ ልጅ ናት። ልጅ ብቻም ሳትሆን ላይክ አብሯት አሁን እስኪ ከጃኒ ጋር ሊውሉ የሚችሉ ሰዎች አስቧቸው። ተረድታችሁኛል? ሊውሉ የሚችሉትን ልጆች አብራቸው ተሳልፋቸው ልጆች አስቧቸው። በዙሪያ ያሉትን ይዋቸው። በሷ እድሜ ላይ ያሉ ወጣቶች ናቸው። አጠቃላይ ህጻናቶች ናቸው። ላይክ እያንዳንዱን ንግግር እያንዳንዱን ወርድ የሚጠብቁ አይደሉም፣ የሚጠነቀቁ አይደሉም። ተረድታችሁኛል? ስለዚህ ሰው እንደውሎ ነው እንደሚያገኘው ሰው ነው አነጋገሩ ባይዘው እና ላይክ የክፋት ወይም ደግሞ የድሬዳዋ ልጆች ስም ለማጥፋት ተጠቀመች ይመስለኛል። ወይም የድሬዳዋ ልጆች ሴቶች እንደዚህ ናቸው ለማለት ብላ ፈልጋ አይደለም። በዚህ ደረጃ እንደዛ ተረዳዋትም። ንግግሯ ካላችሁ ልክ ናችሁ። ንግግሯ ስህተት ነው። ግን ደግሞ ስህተት የሆነበትን ነገር ደግሞ ስነግራችሁ አንደኛ ነገር ጃኒ ከምን አይነት ሰዎች ጋር ነው የምትውለው? ምን አይነት ልጅ ናት? ለንግግሯ ወርድ ቃላቶች የምትመርጥ ሴት ናት? የምታስተውል ልጅ ናት? አይደለችም። ተረድታችሁኛል ልላችሁ የፈለኩት ላይክ ህብረተሰብን ማህበረሰብን ወይ እንውጣ እና በዚህ ደረጃ ነው ብዬ አላስብም። ታዋቂዎቹ ቲክቶከሮች እነ ጆን ዳንኤል በፍርድ ቤቶቹ ላይ ቅሬታቸውን አቀረቡ። መረጃው ምንድነው? እስኪ በአጭሩ ልንገራችሁ። በከፍተኛ ፍርድ ቤትና በጠቅላይ ፍርድ ቤት ዋስትና የተከለከሉት ቲክቶከሮቹ እነ ጆን ዳንኤል ለሰበር ሰሚ ችሎት ቅሬታ አቅርበዋል። ዛሬ ግንቦት 16 ቀን 2016 ዓ.ም ንብረትነቱ የኢትዮጵያ አየር መንገድ አውሮፕላን ወደ መቀሌ ለመጓዝ አስበው በረራው ቢሰረዝም ከአውሮፕላን ላይ አንወርድም በሚል አምባጓሮ ጋር ተያይዞ ለእስር የዳረጉት 6 ተከሳሾች ውስጥ የጠቅላይ ፍርድ ቤት ከተከሳሾች መካከል 2 ሴቶች ተከሳሾችም ማለትም ይዲዲያ ነጻነትና እሌኒ ክንፈ ፍርድ ቤቱ እያንዳንዳቸው በ100 ሺህ ብር ዋስትና ከእስር እንዲወጡ ሲፈቅድ ሌሎቹን 4 ወንድ ተከሳሾች ደግሞ ከአሁን በኋላ ቢለቀቁ ወደ ፍርድ ቤት ይመጣሉ ብለን ስለማናስብና እምነት ስለሌለን ዋስትና ይከልከሉ ብሎ ፍርድ ቤቱ ዋስትና ሳይፈቅድላቸው መቅረቱ ይታወቃል። ዛሬ ግንቦት 27 ቀን 2017 ዓ.ም ለሰበር ሰሚ አንደኛ ችሎት ቅሬታቸውን ያቀረቡ ሲሆን ፍርድ ቤቱም ቅሬታቸውን ሰኔ 3 ቀን 2017 ዓ.ም ለመስማት ቀጠሮ መስጠቱን ሰምተናል። እነ ጆን ዳንኤል በተከሱበት ክስ ዋስትና ቢፈቀድላቸው ምን ታስባላችሁ? ደና ሳቢ ሰርታን የገባችው በስር ያቀብሏት ጆን ዳንኤልን ያገናኛት አርግዛ ትውጣ። ልጁም ሲወጣ 2 ልጅ ይኖረዋል። ፖሊሶቹን እንደምንም ትትት ብላ ሳቢ ታቀብላቸው ጆን ዳንኤልን እዛ ያገናኟታል። አርግዛ ትውጣ። ይሄን ፈልጋ ነው የሚያሳስር ስራ ይሰራችሁ። እስር ብርቅ ነው እንዴ? ብርቅ ነው እንዴ? መጀመሪያም ደና የነበረችው ልጅ በምን ተነስታ ነው ሺቲ ብላ የሌለ ነገር ተናግራ እስር የሚያሳስር መሆኑን አውቃ
መታሰር ፈልጋ ነው ጆን ዳንኤልን ናፍቃ። ልክ ሚስቱ እስከዛሬ ለምን አላወራችም? ሚስቱ ስትወጣ ጠብቃ እስር የሚያሳስር ነገር አመጣች፣ እስር ቤት ገባች። ጆን ዳንኤል ናፍቋት ነው። እኔ ነገርኳችሁ፣ የትግራይ ልጅ የቀመሰ እስር ቤት ቢታሰሩም ብተኙም ስትነሱም እሱን ነው የምታስቡት። እስር ቤት ድረስ ልታገኘው ሄደች። ተጋሮ ማታ ማታ ሲዘውር አንዴ ከዘወራችሁ ስትከተሉት ነው የምትሉት። ሄዳ እስር ቤት ገባች ናፍቋት። የትግራይ ወንድ ገና ትግራይን የቀመሰ እንዲህ ነው ተከትላችሁት እስር ቤት ነው የምትገቡት። ይኸው እኔን አታዩኝም? ተጋሮ አገባው ሾርኩ ውድ ላይፍ የለ ማታ ማታ ላይፍ የለ። ላይፌ ሁሉ እሱ ሆነ። ከስራ ሲወጣ አፍረስ ክትበሉ ጥያችሁ ነው የሚሄደው ከባሌ ጋር ፎንቃ ፎንቃ እስከ መጨረሻው ነው። ነግሬያችሁ አይደል? እኔ ስነግራችሁ ውሸት ነው የመሰላችሁ። ተጋሮ የቀመሰ እስር ቤት ነው ተከትለሽ የምትገቢው። ጃኒ ናፍቆቱን አልቻለችም። ካሁን ይፈታል ብትል አስወልዷል ብሎ ሰምታ እንኳን ባላየ ተከትለው እስር ቤት ገባች። የሆነ ሳቢ ተፍ ተፍ ብላ እዚህ ያገኘች ይዛው ሸቤ ገባች። ጆን ዳንኤልን ፍለጋ የኔ እናት ፎንቃ ትግራይን የቀመሰ እስከ መጨረሻው። አሁን እኔ በአሁኑ ፎንቃ አልደራደርም። በቁርባን ሁሉ እንጋባ ሲለኝ እሺ ነው የምለው። መጣ ያ የትግሬ ፎንቃ እስከ ቀራንዮ ነው። ይኸው እኔ ለጥ ሰጥ ብዬ ከባሌ ጋር ፎንቃ ገብቶልኝ እንደኔ አይነቱን የገጠማት የፎንቃ ጥግ ድረስ የኔ እናት እንዴ! እኔ አሁን ራሱ ስበላ ራሱ ከብዚሎ ማለት ጀምሬያለሁ። በቃ ከብዚሎ ሆንኩ። ስራ ራሱ ድሮ ተሰርቼ እኮ አላውቅም። በትን ወደኋላ የሚሰራ ሁሉ ነው ትዝ የሚለኝ። ባሌ ካሾረኝ ወዲህ ቀጥ ብዬ በቃ ልብስ ራሱ አሁን ስገዛ ሽፎን ልብስ ምን አይነት ልግዛ ለበዓል ድሮ እኮ ብዬ አላውቅም። ተጋሮ ታገባ ወዲህ ልብስ ራሱ የሚታየን ሽፎን ነው። ያጋጥማል። ደንበኛ ትግሬ ታገኛችሁ እንደኔ ነው የሚያሾራችሁ። እሷም ይሄ ነው። ጆን ዳንኤል ያችን በልጅነቷ ሮጣ ሳጠግም ትንሿን ጆን ዳንኤል አሳቅፎ ላካት። ይችኛዋ ደግሞ ገባች። ይችንም ሌላ ጆን ዳንኤል ይዛት አንድ ቤት ራሱ መኝታ ቤትና እንዲያስቀምጦ ላኑራችሁ ቤት ጆን ዳንኤልን እሺ ነው የሚሉት። ተጋሮ የተጋሮ ቀልድ አይደለም እኮ ተዳሮ ተዘወረሽ እንደዚህ ነው። እኔን ራሱ ልጅ አልሆንኩባችሁም ዛሬ የተጋሮ ተስማምቶኛል። ሁሉ ነገሬ ተመልሼ ወደ ልጅ ተቀየርኩ። ያ እንደዛ ነው። አላያችኋትም? ያቺ ወልዳ የወጣች ትመስላለች። በጣም ነው። አሁን የራሴ እድሜ ራሱ 32 ከዓመት ራሱ ቀነሰ ካገባሁ ወዲህ። ያ እንደዛ ነው።